ዛሬ በዚህ ቪዲዮ ይህንን ኪችን ካቢኔት ከዚህ እዩትማ ከዚህኛው እንዴት ወደሚያምር ኪችን ካቢኔት እንደቀየር ነው አሳያችኋለሁ። የትም እንዳትሄዱ። ታዲያስ እንኳን ደህና መጣችሁ። እንዲህ አቧራ የቃምንበትን ስራ ነው ላሳያችሁ። እቃው ሲላክልን እንዲማይሆን ስቲከር የተለጠፈበት፣ ስቲከሩ ሲነሳ ደግሞ ውስጡ ከስሩ የግድግዳ ቀለም ነበር የላዩ ሌላ አይነት እንደምታዩት ነጭ፣ ውስጡ ደግሞ ቡኒ የግድግዳ ቀለም ነበር የተቀባው። ቆሻሻውን ካጸዳዳን በኋላ እንግዲህ ቀለሙን ወደ ማንሳት ነው። ቀለሙን በግራይንደር በብርጭቆ ወረቀት አድርገን አሸነው ማለት ነው ሁሉንም። በነገራችን ላይ ከላይ ተሰቃይም ነበረው ለመስራት ስለማይመች ግን እዛው ባለበት ነበረ ያደስ ነው። ሁሉም ፓርቱ ከታሸና ቀለሙ ከወጣለት በኋላ በቀጣይ እንግዲህ ወደ ማሳመሩ ነው የሄድነው። እላዩ ላይ ምንም አይነት ቅርጽ ለመስራት የማይመች ነበረ፣ እሽግ ስራ ስለነበረ፣ ስለዚህ ፍሬም ለመለጠፍ ነው ያሰብነው። እንደነዚህ አይነት ፍሬሞችን ሰርተን አሽተን አዘጋጀን። አማኑ እንግዲህ አሽቶ ሲጨርስ ይሄን እስኪመስል ድረስ ነበር አቧራ የሆነው። ሙሉ ኪችን ካቢኔቱ ታሽቶ ቀለም እንዲቀበልልን ኮላ ቀብተን ካደረግነው በኋላ ፀሐይ ላይ አድርገን ልክ እንደዚህ እንደምታዩት እንግዲህ ቀለሙን መቀባት ጀመርኩኝ። ከላይ ክሪም የሆነ ብራውን ቀለም ነው እንዲሆንላቸው የፈለጉት። ስለዚህ በዚህ መልኩ መቀባት ጀመረን ማለት ነው። ቡኒ የእንጨት ቀለሞች በብዛት ይሄ ስቴነር የሚባለው የውድ ስቴነር ቢቀባ የተሻለ ውበት ይኖረዋል። ነገር ግን ይሄኛው ኪችን ካቢኔት እንዳጋጣሚ ሆኖ በጣም ብዙ በእሳት የተቃጠለ ፓርት ነበረው። በግራይንደር ታሽቶም ሊጸዳ ያልቻለ ማለት ነው። ትክክለኛውን ውስጥ ያለውን የእንጨቱን ከለር ልናገኘው አልቻለም። ስለዚህ ግዴታ ድፍን አድርጎ የሚሸፍነው ቀለም ነው የፈለግነውና በዛ መልኩ ክሪሚ የሆነ ብራውን ቀለም ቶፑን ቀባሁት። ስሩንም ሁሉንም ነገር በነገራችን ላይ ስሩን በኋላ ላይ ወደ ጥቁር ቀይረናል። ቆሻሻም ምንም እንዲችል መሬት ሲወለወል ምናምን በብዛት ከስር ይሄ ዘኮሎ የምንለው ፓርት ቆሻሻ ስለማይችል ለውበቱም ደግሞ በኋላ ላይ የመረጥነው እጀታ ጥቁር እጀታ ስለሆነ ከሱ ጋር በደንብ ማች እንዲያደርግ ብለን የስረኛውን ፓርት ጥቁር ቀብተናል በኋላ ላይ። ከዛ ሌላውን ቦዲውን ደግሞ ይሄንን ውጪ ስለሆነ አሁን በደንብ አይታየም። በርግጥ ግን ሴጅ ግሪን የቀባ ነው። ከለሩ በደንብ የሚወጣው ቤት ውስጥ ወደ ቤት ስናስገባው ነው መልሰንና እንደዚህ አይነት ሴጅ ግሪን ከለር ቀባሁት። በነገራችን ላይ ይሄንን ቀለም በጣም ነው የምወደው። ከዚህ በኋላም ሌሎች ብዙ ፕሮጀክቶች ላይ ይሄንን ቀለም ስቀባ ታዩኛላችሁ። እጅግ በጣም ያልተለመደና የሚያምር ቀለም ነው። እንግዲህ ቀለሙን ቀብተን ፍሬሙን ገጣጥመን ከጨረሰን በኋላ ወደ ቤት ሲገባ ልክ እንደዚህ ነበር ያማረበት። ኪችኑን እውነት ሌላ ኪችን የሚያስመስለው መጀመሪያ ከነበረበት ማለት ነው። ፍሬሙ ደግሞ ሌላ ተጨማሪ ውበት ነው የፈጠረለት። እናንተስ እንዴት አያችሁት ስራችንን? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ስንቀርጽ በደንብ አድርገን በላንድስኬፕ ሞድ እንቀርጸዋለን። ለማስታወስ ያህል በፊት እንደዚህ ነበረ መጀመሪያ ላይ። ከታደሰ በኋላ ግን ይህንን መስሏል። መቀየር የምንችለውን ማደስ የምንችለውን ነገር በጠቅላላ ያደስለት የዚህን ስራ ማለት ነው። ወደ እናንተ የምናጋራችሁ እጅግ በጣም ብዙ ስራዎች አሉን። ስለዚህ ሰብስክራይብ ያደረጋችሁ አበርቱን። ከዚህኛው በፊት የለቀቅነው ቪዲዮ ካላያችሁት ደግሞ ይህንን ያረጀ የተሰባበረ ኪችን ካቢኔት ነበረ ያደስኩት። እጅግ በጣም የሚገርም ትራንስፎርሜሽን፣ እጅግ በጣም የሚያምር ትራንስፎርሜሽን ነበረ። እሱንም ገብታችሁ ማየት እንዳትረሱ። ቪዲዮአችንን ስለተከታተላችሁት ከልብ እናመሰግናለን። በድጋሚ ሰብስክራይብ ማድረግ እንዳትረሱ። ስራዎቻችንን አይታችሁ የተሰማችሁን ደግሞ አስተያየታችሁን ኮሜንት ሴክሽኑ ላይ አስቀምጡልን። በቀጣይ ቪዲዮ እስክናገኛችሁ ቻው።